ሰላም ጤና ይስጥልኝ ውድ የሴት ሚዲያ ቲዩብ ቤተሰቦች ሰላምታዬ ባላችሁበት ይድረሳችሁ። ወላሂ ከእንግዲህ እኔ አማራ አልሆንም እኔ አማራ አልሆንም ብላ ያለቻቸው የገደሉብኝን የእህቴን ደም ዋጋ ሳልቀበላቸው ሳልፋረዳቸው እኔም ጤና ይኖረኝ ጤናም አልሰጣቸው። ይህ መፈክር በሁሉም የአማራ ፋኖ ልብ ውስጥ የተጻፈ የትግል ውል ነው። ትግላችን አማራ ጠሉን ስርዓት በማስወገድ የአማራ ህዝብን ህልውና ማስጠበቅ ነው። የአማራ ህዝብ የቁርጥ ቀን ልጆች ወጣት ወንድሞቻችንና እህቶቻችን ቅድሚያ ሐሳብን በሐሳብ በመሞገት ረፉ ሲሉ ቢቆዩም አገዛዙ ግን መገፋታችንን የተቃወመን ሁሉ ለእስርና ለሞት እየዳረገ አሻፈረኝ በማለት ትዕግስትን እንደ ፍርሃት በመቁጠር አማራ ክልል በመግባት ትጥቅ አስፈታለሁ ብሎ ይፋዊ ጦርነት በማወጅ በታንክና በሞርተር ከፍ ሲልም በድሮን ህዝብን በመጨፍጨፍ እያሳደደን ያለው አማራ ጠል የሆነው ስርዓት ስለሆነ ይህን ስርዓት በማስወገድ የአማራ ህዝብን ህልውና ለማስጠበቅ ቆርጦ የተነሳው ህይወቱን ሳይሳሳ እየገበረ ያለው የአማራ ፋኖ ነውና ከዚህ ጠበቃና ጀግና ከሆነ ትውልድ ጎን በመቆም አንድነታችንን ማሳየት ይጠበቅብናል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ሚያዝያ 21 2017 ዓ.ም ድል ለአማራ ፋኖ። ሴት ሚዲያ ቲዩብ ነኝ። ሐሳቤ ከተመቻችሁ ከወደዳችሁት ላይክ፣ ሼር እያደረጋችሁ ለሌሎች አካፍሉ። ሰብስክራይብም አድርጉኝ። ሰላም ሁኑ።